ዋጓን አለይኩም እንደምን አላችሁ? እንዴት ናችሁ? በጣም በዚህ ኢንኮንሲስተንት እየሆነ ነው። ጠፍተናል። የኤዲተር ችግር ነው። ኤዲተር እንቀይራለን። በጣም አስቸጋሪ ኤዲተር ነው ያለን። በነገራችን ላይ 3-4 ፋይል ይጠፋበታል። ፈልጎ ነው የሚያገኘው ምናምን ነገር በቃ ያስተካክላል ብለን እናምናለን። ገለፍጣል ደግሞ ይደረጉ ብቻ ዛሬ በምንድን ነው የተመለሰው? ያው በምን ልንመለስ ይችላል? በሪአክሽን ሌሎች ነገሮችም አሉ። ሰሞኑን ጥብቁ። እሺ መታየውን 40ዎቹ ሰዎች እናስተካክላለን። እስቲ ጀምር። ወደ ሪአክሽን ከመሄዳችን በፊት ማለት ነው ኢንትሮ ይግባልን። So this is part 3 of part 3 of me and my dad trying challenges only women can do. This is the impossible chair challenge, which went extremely viral because አልሞከርኩትም። እስኪ እንሞክረው። ያሬ ልዛ በኋላ ላይ እንሞክረዋለን። ግን በጣም ሞክሬዋለሁ። በጣም ነው የሚከብደው። ቲክቶክ ላይ እንለቅላችሁ። መነሳት ነው ያቃተኝ። እንለቅላችሁ። My sister here is going to demonstrate the challenge and then we're going to Okay, so you take 2 steps back and then you lie on your feet. ቆይተን በኋላ ሞክረን ቤት እናስገባለን። Then you bring this, you put it to your chest and you get up. Oh, this one is so easy. One. Father, በቃ ያንተ ወታደር ነው። Go way forward. And then pick it up. መነሳት አቃተው። ለትልቅ ሰው ነው የሌለ ነው። መነሳት አቅቶት ጭንቅላት እያዘዘ እኮ ነው። ወገቡ ነው እምቢ ያለው። ተረደፋው። አሬ እያዘዘ እኮ ይህ ነገር የምር እንሞክራለን። እዚህ ጋር ይሞክራለሽ። በጣም ማጎነበሰ የዚህ መጨረሻ ላይ እናስገባለን። ያ ፋዘር በጣም ተደግፏል። ግድግዳውን ተነክቷል። ሲቀጥል ደግሞ ደረቱ ላይ አልለጠፈም። ስማ እርጥብ ይሻለናል ወይስ በርገር? ምንድን ፍልስፍና? እሺ እስኪ እናወራበት። ጥያቄው በጣም ከባድ ነው። ጥያቄው ከጥያቄም በላይ ነው። ሰዎች ዝም ብሎ ምርጫ ይመስላል። ማን ትዝ አለ? ማንን ትዝ አለ? አረ እንደዛ ማለት ግን በጣም ከባድ አይ ማለት እንትን ሳክስ ከራር ይቆጥሩታል። እንደዛ አይደለም። ፍልስፍና የህይወት መንገድ ነው። እዚህ እንትን በጣም ነው የሚያምረው። ከምናስበው በላይ ከባድ በጣም ነው የሚያምረው። በርገር ሆድን ከመሙላት ባሻገር ኪስን ያጥባል። የሳምንት በጀታችን አንድ ጉርሻ ይጨርሳል። እንትን የጀመሩ ተማሪዎች
ፊሎሶፊ 101 እንትን ላይ የጀመሩ ተማሪዎች በቃ እንደዚህ ትንሽ ነገር በላቸው ወደ ቆይ ግን ስራ ግን ምን ብለው ነው ግን ስራ የሚቀጠሩት? እንትን ውስጥ እኮ ነው ሌክቸረር ነገር እኮ ነው የሚቀጠሩት አብዛኛው ጊዜ ሌክቸረር ወይ ደግሞ አይ ዶንት ኖ እንጃ እንደ ሪሰርቸር ነው የሚቀጠሩት። አስበዋል ተፈላስፈን ብለው ሲጠሩ እንደ ሪሰርቸር ነው የሚጠሩት። እርጥብ ግን እርጥብ መሰረት ነው። እርጥብ ምሰሶ ነው። እርጥብ ምሰሶ ጣሪያም ነው። እርጥብ ግጥም ነው። እርጥብ ሙዚቃ ነው። አይምሮአችን ግን ያበደታችን የምናቻችንበት ኮሌክሽን ይሄ የቪዲዮ ኮሌክሽኖች ያበደ ነው። አልበላም አትልም እንዴ? በቃ አይጥ አስቀምጣብን ነው አይጥ እንደምንጣ ነው በሽታ እንደ ድመት የሚያስጠላኝ ነገር አቢጊያ ወይኔ አቢጊያ እንዴት እንደምትወዳቸው ፎር ኢንፎርሜሽን አቢጊያ ማለት ተምኒላችን የምትሰራ ልጅ ናት። እያየሽው ከሆነ ድመትሽ ደግሞ እኮ ትልሳታለች ምናምን ነገር የመስኮት ፍቅር እያለቀሰች እኮ ነው። አስወጣኝ እንዴት እንውጣበት ዛሬ የታይታኒክ እንትን ቢገባ በማዘር እንዲያስቀኝ እኮ እኔ ግን ማነው እኮ የሚሰጣቸው? እሳቸው ራሳቸው እንደሆነ አላወቁም። የራሳቸው ሌላ ሰው እያዩ መስሏቸው ነው እንዴ? ፊታቸውን አስፍተው እኮ ሌላ ሰው እያዩ እኮ መስሏቸው እኮ አንቺ ቅርናታ የሚሉት ሰው በስት እንግዲህ እንድታስገድኝ እንግዲህ ፉን በይ ጎራዳ ይሉታል። እናም እናንተ የምታውቁት ስለ መደመር፣ መቀነስ፣ ማባዛት፣ ማካፈል ነው። ዛሬ ግን ስለ ማጣፈር ነው የምንማረው። ማካፈል ሳይሆን ማጣፈር። ቲቸር ሆዲና መመኝ ሽንት ቤት ነው ይችላሉ? ይቻላል። ሂጂ ቺኩቹ በቃ ተያይዘው እኮ እኔ እንትን እየነበርኩ ማለት ነው 12 ምናምን እየነበር አንድ ቺክ ወጣች። ተከታትሎ 5 ሴቶች ይወጣሉ። ምን ሊያረጉን ሊያዩዋት ይሁን ማለቴ ሂዱ። ያው ምጥ ነው ይረዳዳሉ። አንዷ ሴት ለሽንት ስትወጣ ነው ሁሉም ሴቶች ለሽንት የሚወጡት። ሽንት ቤት ውስጥ ቆይሮ የሚያደርጉት ያልኩትን አላለው ሁኔታ ላይ እግዚአብሔር እኔ እኮ እርግዝና አንተ ሪያክት የሚያደርግ ሰው እንፈልጋለን። ራዕይን ቀይሮት የሚቀመጥ እኔ ምን አቅላለሁ? አቤት እዛ ጋር ችግር አለ አይደለም እኮ ምንድን ነው ያሉት? ቲቸር ብሎኝ እኔ አላውቅም ብዬው ነው። አዎ እንደዛ ነው። እንደዛ በጣም ጥሩ ነው። አላስረዳም አውቀው ማጣፈርና ማካፈል ይችላል። ማጣፈር እዚሁ ጋር ቢጨርሰው ኖሮ ልክ የእንትኑ ፓርት ላይ ያቺ ጠዋ የምትለው ፓርት ላይ ቢጨርሰው በጣም ደስ ይል ነበር አይደል? እስቲ እሺ ቀን ጨርሰው ደግሞ እኮ አቀማመጧ ነው። ምን አይነቱ ቡቺ እንጀራ ልስጥሽ? ደግሞ እኮ አቀማመጧ ነው። ይሄ ሰው ነው ያምር። ምን አይነቱ ውሻ ነው? አንግደል፣ አንማታ፣ አንበድል እነዚህም አንደበት የሌላቸውን እንስሶች ያያል እግዚአብሔር ይፈርዳል፣ ፍርዱን አንቋቋመውም። ለእንስሳ የሚራራ ልብ ነው፣ ለሰው የሚራራ ተው ፈጣሪን እናሳዝነው ይላል። ምንድን ነው ሀሳብሽ? ባይዞ ማለት ነው ባይገደሉ ጸዴ ነው ግን ማለት ነው
እንትን አይደለም በግ እንትን ምንድን ነው መንግስት እንትን የለውም በጀት የለውም ሁሉንም የማሰር ማለት ነው ሁሉንም የመሰብሰብ ለዛ ነው የሚገላቸው ያ ኮስት ኢፌክቲቭ እኮ እሱ ነው ተቀዳለ በእነሱ ምክንያት እኮ ብዙ የሚታመም ሰዋል ምን ይታመማል ሬቢስ ምን ብዙ በሽታ አስተላላፊ ናቸው ከጥቅማቸውም ጥቅምም አላቸው ግን ጉዳትም አላቸው ከዛ ላይ መጋዘናውን ቢፈለጋውን እነዚህ ሁሉ ምግብ ወጪ ነው ሃውዚንግ ወጪ ነው ማሰር ወጪ ነው ለነሱ እንትን ማድረግ ሰው እንትን ማድረግ ወጪ ነው ከአንድ ፐርስፔክቲቭ ስታየው ስቲል እንትን ነው ከዛ ግን መግደሉ እኔ በጣም አሩ ነው ያሳዝናል በጣም አሁን ደግሞ ጭራሽ ብሰዋል እኛ በር ጋር ራሱ መጣጣሉ እንትን እኮ ነው በር ላይ ነበር እኛ ጋር ራሱ የመራባት እንትናቸው ብርድ እስካለ ድረስ ኮመን ነው እኛ ጋር በራችን ላይ ማለት ነው ጠዋት ላይ ሁሌ 20 የሚያክል ውሻ እያባረርኩኝ ነው ማለት ነው እንዲህ ሁሉ ያለው አንድ እኮ ነው በስማ ይሄ ኮፒራይት ይጠፈጥፋል እኔ ከሁሉም በላይ የሚያናደኝ እንደሆነ ታውቃለህ መንገድ ላይ የሚመታቸው በጣም አይቷል አይናቸውን የሚያደማ እግራቸውን የሚቆርጡ ምናምን በጣም የሚደብር አይነት አድርጎ ነው most of the time ግን እነዛ ሰዎች የሚማቱት ዲዩሪንግ እንትን ላይ ያሉ እኔ አጥቼ አይነት ነገር ነው መልዕክት እናታችሁን እናንተ ማትረኩ It is 3 in the morning and you're eating all the watermelon. Just because it's Black History Month does not mean you gotta eat it. My bad. You think I can get some watermelon? እንዴ አታሪ ሲድ ነበር እኮ የሰሪ It is 3 in the morning and you're eating all the watermelon. Just because it's Black History Month does not mean you gotta eat it. My bad. You think I can get some watermelon too? ሴት አልመሰለም ነበር እንትኑ ማለት ነው ብላክ ሂስትሪ መንዝ ጥቁር ስለሆነ መልስልኝ ራሴ ጥቁር ሂስትሪ መንዝ ስለሆነ የጥቁሮች ሂስትሪ መንዝ ስለሆነ ዋተርሜል እንደውም ጥቁሮች አለ የሚበሉት በጣም ስቴሪዮቲፒካል ተደርገው የሚወሰዱ እነሱ ቶ በቃ ቀልድ ተብራርቶልህ እንትን ነው ቴዲ ጉድ ሰራው ኢትዮጵያዊ ዜጋ ከሆነ ቱሪስት ከሆነ አውቶማቲካሊ የቪዚተር ሚል ኢትዮጵያዊ ዜጋ ከሆነ ሬዚደንት የሚላለ ቱሪስት ከሆነ አውቶማቲካሊ የቪዚተር ሚለውን ክሊክስ በሚያደርግበት ጊዜ እዚህ ጋር እንደሚያሳየው ፓስፖርቱን ስካን ማድረግ አለበት። ኤስፒኤስ ነው ስማርት ፖሊስ ስቴሽን ቦሌ ያለው የሰውየው ዲቴል መረጃ አውቶማቲካሊ ስካን አድርጎ መረጃዎችን ይወስዳል። ሎካል ከሆነ ደግሞ ልክ ሬዚደንት የሚለውን ክሊክ ስናደርግ ሶስት አይነት አማራጮች አሉ። ከፋይዳ ከሬዚደንት አይዲ እና ከቲን ነምበር ጋር በፋይዳ ጋር ኢንቴግሬት በማድረግበት ጊዜ አውቶማቲካሊ ይህን ፋይዳ ነምበር ስካን አድርገዋለሁ። ልክ ስካን በማድረግበት ጊዜ አውቶማቲካሊ ኦቲፒ ይልካል። አውቶማቲካሊ ክሊክ ሳደርግ በጣም ጸዴ እኮ ነው። ሀሳቡ እኮ ጥሩ ነው። ሀሳቡ ቴክኖሎጂው ምናምን ጥሩ ነው። ግን ገብተው እንትን የሚለው ሰው ቁጥጥር ስር አይደለም። በቃ ኦልሬዲ አሁን ቁጥጥር ስር ውስጥ ነው፣ አይን ውስጥ ነው። የሆነ ነገር ብታደርገን አይን ውስጥ ነው። ገብቷል። አሁን የሆነ ፖለቲካ ነው አይደለም፣ ግን የሆነ ተቃውሞ ካደረግ አንደር ኮንትሮል ነው በቃ። አይ እንደሱ ግን አይደለም። ስለ እዚህ ገብቶ እንትን የሚያደርገው ሰው በጣም ትንሽ ነው። አሁን አሻራ ከተገኘ አሁን ሁሉም ሰው አሻራ እየተያዘ ነው። አሻራ እያዙ ምናምን በጣም ጥሩ ነገር ነው። ለምሳሌ አሁን ብትሰረቅ ማለት ነው ያ ሰው የአሻራ ካለው በጣም ለኤቪደንስ ጥሩ ይጠቅማል። ምክንያቱም ሰውየው ይያዛል። የሆነ ነገር አሻራው ከተገኘ ወይ የፀጉሩ ዲኤንኤ ምናምን ከተገኘ ውጭ ሀገር እንደሚሰራው ማለት ነው ጠቃሚ እኮ ነው። ግን ስንት ሰው ነው ይሄንን አክቹዋሊ የሚጠቀመው? ስለዚህ ኮል በሚያደርግበት ጊዜ የእሱን እኔ ሀሳቡ በጣም ጸዴ ነው፣ ግን የሚጠቀመው ሰው በጣም ትንሽ ነው። ይህንን ሊትሬሲ ደግሞ ድጋሚ እንትን ማድረጉ በጣም ጊዜ የሚፈጅ ነገር አይደለም። እሱ እንትን አቢሲኒያ ባንክ አይተዋል። ስማርት ነው እንትኑ ገንዘብ ማስገቢያ፣ ግን ማነው እዛ ጋር ኦፐሬት የሚያደርገው? ራሳቸው ባንከሮቹ ናቸው መጥተው እንትን የሚያደርጉልን። ህዝቡን ማስተማሩላ ስራ ነው። አይዲያ አለኝ።
እኔ ድመት ከያዘ አንድ ሰው አይዲያ ቢኖረው መስማት አልፈልግም። አይዲያ አለ። ጉራጌ ድመት እንዴት ነው የምትጮኸው? ሚያው 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 ካለ እስቃል ሚያው ምንድን ገንዘብ የሌለው ዘረት ሰሪኩ በምንም ነገር ነው የሚያለቅሰው። በምንም ነገር መልሰው ቪዲዮ አሁን እየደነሰ እንድታለቅሳለህ አጠገቡ እኮ እንዳለ እንትን እያሉ እኮ ወይኔ የዛሬዎቹ ኮፒራይት በቃ ሲጠፈጥፈኝ ነው የሚሉ እኔ ፐርሰናል ኮች ምናምን ለትትላታል እኔ ራሴ ያሰለጠናታለሁ እንጂ ለምጃ ያሰለጥናታለሁ። አይሞቀውም ግን ይኸው አሁን እንደዚህ ሆኖ እኮ እሱን እኮ ነው የምልህ። ይህ ቆረጣል። ወይኔ ወንድ ልጅ ይህ እኮ ሌላ ሌብል እኮ እንጂ ኖርማል ሆኖ ድረስ እንደዚህ አይቆም። ሲጀመር አንቺ ስለ ክብር ምን የምታውቂው መልሽልኛ። ይታይሻል። ይህን ፊልም ታስታውሳል? በድምጿ ታስታውሰው? እኔ በጣም ትንሽ ፊልም ነው የአማርኛ ፊልም ያየሁት። በዛ ራሱ አስታውሳል። ጳጉሜ ምናምን ነገር ነው። ጳጉሜ 7 ነው አይደለም? ሼፉ ነው ሼፉ ላይ የሚሰራው ሼፉ ላይ ኦኬ። ማንነትን የተጸየፉ መስሎሽ? ትዝ አለኝ። እንዲህ እያለ ነው እየነገራት እንዴ ቱፓክ ነበር እኮ ይመስለኝ መጀመሪያ አልመሰለም። ቆይ ይሄ ነገር ሌላ ሰው ነው መሰለኝ። ቱፓክ የቱፓክን ፊት እንትን አድርጎበት I have this much respect for women, and she told me I was too nice. I couldn't believe it. It wouldn't work because I was too nice. Bitches ain't shit. We don't love them hoes, and it's like that. ተጣሉ ነው አልሰማም። ይሰማው ጉድ ከእንትና ጋር ከማነው ስሙ ጆናታን ዳንኤል ዮሐንስ ዳንኤል If you fucking with a cool female, that's all good. But if you fucking with a bitch, you need to break her ass and shake her ass. ምን አድርገው ነው? በምንድን ነው የተጣሉት? ባለ ነገር አለ። Imagine telling her I don't have any bag. Yes, when I'm genuinely losing an argument, but I hear someone make mispronounce a word. Any number. የሆነ ነገር ይሳሳት ብቻ ከዛ ሁሌ ደግሞ አርጊመንቱን እንትን የሚያደርገው እሱ ነው፣ የሚሸነፈው እሱ ነው። ይሸነፋሉ። ወርዱ ምሳሳተው እኔ ነኝ፣ አርጊመንቱ የምትሸነፈው አንተ ምን አባ
አማርኛ ተልካሻ የሆኑ እንትኖች ክርክሮች እኮ ነው። ተልካሻ አርጊመንት እኮ ነው የምትሳሳተው። ይህ ፊልም እንዴት እንደሚያስቀኝ ምንድን ነው በጣም በዛ እኮ ፕሮቴስቱ። የት ናት? አበሾች ናቸው። ዩኤስ ውስጥ ነው መሰለኝ፣ አይደል? ዩኤስ ወይ ካናዳ ውስጥ እንትና ነው ኢሳያስ አፈወርቂ ነው። አዎ እንትን ሬጂሙ ይውረድልን። እኛን የሚያየን ሰው ከእነሱ ይበልጣል። Down, Eritrean government. Down, Eritrean government. We are strong Afar community and we never will be defeated by this regime. We are going to destroy voice for voiceless as soon as possible. voice for the voiceless. ደሃ ዘመድ ላይ ነገሮች ፓርት 1 የመጀመሪያው ውድ ቤት ወስደህ ምግብ መጋበዝ። ምናልባት ላንተ ያ 3000 ብር ላዛኛ ገዝቶ እሱ መጋበዝ ማለት ነው ላንተ ለኩራት ሊሆን ይችላል፣ ወይ ደግሞ ደስ ይላል ብለህ ታስብ ይችላል። ግን እሱ በሰዓት የሚያስበው ይሄ ብር እኮ ይሄ ላዛኛ እኮ የቤት ኪራይን ይከፍላል እያለ ነው የሚያስበውና ይሄ በጣም ጎዳ ነገር ስለሆነ እኔ አንተን ለመለያየት ሞክር፣ አለበዚያ ተው። እውነቴን ነው የምልህ፣ ለእሱ ምንም ጥቅም የለውም። ሁለተኛው እቺ ናዛት ብሎ 300 ብር መስጠት፣ ይሄ ጄኔሬሽን የማይረሳው ንቀት ነው። እውነቴን ነው የምላችሁ፣ እድሜ ልካችሁ ነው ስትረገም የምትኖሩት። እኔ ባይኔ ያየሁት ነገር አንድ ሀብታሙ ዘመድ ለደሃዋ ዘመድ ምን ይላል? እቺ 300 ብር ያዣት ለባልሽና ለልጆችሽ ለባልሽ ነገር ትገዥላቸዋለሽ ነው ገር ብለው 300 ብር አስቡት። ኢማጂን 300 ብር ምን ልታረግበት ነው? ባስጥ አይቀርም እንዴ? እውነቴን ነው የምልህ። ኢቭን እንኳን ለኔ ቤት ብትሰጠው በጣም አሪፍ። እኔ ፐርሰናሊ የማውቃቸው ሰዎች አሉ። ምን ሰው እየመጣልኝ ነው? ለዘመድ እንዲህ 300 ብር አይሰጥም። እውነቴን ነው የምላችሁ። ትንሽ ትልቅ የለውም የስጦታ ግን እንደዚህ አይነት ንቀት የለም። በእውነት እሷ የሰጣት እናት ብትረሳ ማለት ነው ልጆቹ አይረሱም። እውነቴን ነው የምልህ። ሁሌ እድሜህን ሙሉ ማለት ነው ከጀርባ እያየ ነው የምትኖረው። ሶስተኛው ጉራ፣ ይሄ ደግሞ ማለት ነው ስላስመጣቸው 10 ኮንቴነሮች ያ ደሃው ዘመድ ምንም አይመለከተውም። እውነቴን ነው የምልህ። ያው ለአንተ ሊደሰት ይችላል፣ ግን እሱ ሌላ የራሱ ችግር አለበት። ስለዚህ አትጎርሩ። በቃ ብር እንዳላችሁ እናውቃለን፣ ያውቃሉ፣ ይታወቃል። ስለዚህ እንደዚህ አይነት ጉራ አያስፈልግም። አራተኛው ስለ ድህነቱ ማውራት። እንደዚህ እንትን እኮ ቸግረዋል እና ነገር እያልክ አታስታውሰው። እንደቸግረው ያውቃል እኮ። እውነት ባያውቀው ኖሮ እንደዚህ ሀምብል ኖሮ አይኖርም፣ ደግሞ ራሱን ችሎ ጥጉን ይዞ አይኖርም ነበር። ስለዚህ ስለ ድህነቱ አታስታውሰው፣ ስለ ቤት ኪራዩ አታስታውሰው። ሶስት በቂ ችግር ስላለበት ማለት ነው። የመጨረሻው ልስጥህ ብሎ መጠየቅ። ከሰጠህ ስጥ፣ ካልሰጠህ ደግሞ አትስጥ። እንደዚህ መርዳት ከፈለክ እርዳ እንጂ አይጠየቅም። እንደዚህ ነገር ፈጣሪ ራሱ ልስጥ ብሎ አይደለም የሚሰጠው። ስለዚህ እናንተም እንደዚህ ልስጥ እያላችሁ አትጠይቁ። ሀብታም እኮ ናችሁ። ብር ካለ የምትሰጠው ብር ካለ ስጥ በቃ። ካልሆነ ግን አትጠይቅ። እንዲህ አትስጠኝ እንዲል ነው ወይ ስጠኝ እንዲል ነው አይባል። ብቻ ፓርቱ የምፈልጉ ሆነ ፎሎ ማለት እንዳትረሱ። ሌትስ ኮፒ ሳውት ልጁ በጣም ታዲያ ነው። ከዚህ በኋላ ካናደድከኝ ይህን ነው የሚሰራው። ሰምተኸዋል? ምን እንዳለ መጀመሪያ ላይ ምንድን ነበር? ገንዘብ ደስታን አይገዛም ሲለው ከአንድ ከከምዳ the worst she can say is no. Just me. ከዛ በላይ ማለት ትችላለች። Hey, wanna be my Valentine? እሺ ሌላስ? ራሱ ነው ራሱ ነው እባክህ። ይሄን ግን የሰራው ልጅ በጣም ጸደይ ነው ጌታ። If you tell a baby, say mama, say mama, why is it just saying mama? Why isn't it repeating everything I'm saying? Why isn't it going, say mama, say mama? It doesn't know what say means. ልጆች እንዴት ነው say mama ስትላቸው ማማ የሚሉት? ወዘት ካቺ ስለሆነ ነው። ካቺ ፍሬዝ ስለሆነ ነው። ለመያዝ ይቀላል ነው። say አሁን ለምሳሌ say የሆነ አንድ ሲለብል ቢሆንም ግን የሆነ የሚከብድ ነው። say mama አይደለም የሚሉት፣ ማማ ብቻ ነው የሚሉት እኮ አፋቸውን የሚቀላቸውና አሁን ለምሳሌ አበበ በል ብትለው አበበ ነው የሚል ልጁ። ምን ጭንቅላቱ ምን ትሪገር አድርጎት ነው? ይሄ ፍልስፍናችን እስቲ ኮሜንት ላይ አስቀምጡ።
Words say means speak. The baby's just going. How does it not repeat everything I'm saying? How does it not go, hey mama, oh my gosh. Like, why is it just repeating mama? The baby dang knows. These babies know, bro. They're rage baiting. They're literally rage baiting. Like, how? That doesn't even make sense. Say mama, mama. How do you know I'm telling you to say it? Say, you don't even know what say means, little guy. Like, what the heck? Dude, bro. በእንቅልፍ ልብን ትስትል እንዴ ምንድን ነው ይህ ቻይና ምናምን እኮ እንትን ትሬኒንግ ይህ የተመታኩ ቆይ ምንድን ነው ይሄ ትሬኒንግ ነው በቃ ደረቱ በጣም ጠንካራ ወይም ፓኳ እንደ በጣም ጠንካራ ሪብስ አይሰበርም አይ እንትን ዌይት ስፕሬድ ያደርጋል ባይ እንትን የሚያደርገው ሐመሩ ሲመታው ማለት ነው ፎርሱ ስፕሬድ ያደርጋል አሁን ለምሳሌ ይሄ ቶ በቃ ባሉ ያስረዳል ኤሪያ ሲሰፋ ፕሬሸር ነው ነገር ታይ ነው ቲ አረቀጠቀጠው ቢስቲን አይታ እንዴ ሞቷል ሰውዬው ይሞታል እውነት አንዴ አንተ እንደዚህ ራስ ውስጥ ደረገ ጌታዊ ሆስፒታል He's a homo. He's a what? I don't eat meat or fish. He's a homo. Mommy, let's not go there again. Actually, Todd is an amazing painter. He's going to the Rhode Island School of Design. Oh, that's a great school. Congratulations, Todd. That's really impressive. RISD. Yeah, Dad used to think I'd be a political liability, you know, in case you ever run for president. Todd. Actually, truth be told, polling shows a majority of the American people would ultimately empathize with our situation. What is our situation, Dad? You're a homo. አያትዬ አይለቁም አይፈቱም ተስሚት ተወስ ማለኝ እንዴ ምንድን ነው የሚያክለው ኤቱም ስንት ነው እናስለው 6 ነው አል ረጅም ይባላል ስልኬን ይዟል አለስ አሁን 59 ነኝ 59 ነኝ ነው አይደለም ነኝ አረ 510 ምናምን ጌታ እርግጠኛ ነኝ በዚሁን ኮንቨርት ታደርጋለሁ 8 feet 8 2 in centimeter በስመ አብ ወወልድ ወመንፈስ ቅዱስ ጌታ 2 ሜትር ከ49 ይህን ሰውዬ በጸሎት ነው የምትደርስበት አንተ 2 ሜትር ይሄ ቤት ስንት ሜትር ነው ወደላይ ይሄ 3 ነው እስቲ እሺ እንትን በል 3 መሰለኝ 2 ከ7 ወይ 3 ሲሰራ እንደዛ ነው የሚሰራው አንተ ስንት ነው ሜትር ከሰ 9 አንተ ሜትር እንተከተል 5.87 እሺ ከ18 አድርገው እስኪ እኔ 81 ነኝ 59 6 feet 183 እንደሆነ አውቃለሁ ከ82 ከ81 ያው እንደ እንትኑ ማለት ነው አሁን ጧት ላይ ስነሳ ከ83 ሆናለሁ
እንትን ስለሆነ ሰውነት ስትሬች አድርጎ ስለምትነሳ ማታ ማታ ላይ ግን ከ81 ነው። እንደዛ ነው ሰውነት ሽሪንክ ያደርጋል ቀን ቀን። ብቻ በስመ አብ አንተ ሰውዬው በጣም ረጅም ጌታ ከጭንቅላቱም ያልፋል እንጂ ምን አውቃለሁ ማ ለዛሬ ዋጋና ለኩም የዛሬውን ጨርሰናል። ለዛሬ ያዝናቸው እነዚህ ነበር ይመስሉ ነበር። እንዴት ተዝናናችሁ ተስፋ በማድረግ ዛሬ ስቀናልም ፈን አድርገናልም። ሊመቻችሁ ስለምታዩ እናመሰግናለን። ለሰው ሼር አድርጉ፣ ለምትወዱት ሰው ሼር አድርጉ። ፈን ነበር የዛሬ ወጣ ለሚወዱት የሚሰጥ ውድ ስጦታ ነው። እንደውም የቫለንታይን አልፏል። ጾም መያዣ ዝም ብላችሁ ስጧቸው ለሆነ ሰው እና በቃ እኔ አብራችሁን መስራት የምትፈልጉ ሰዎች፣ ማስታወቂያ መስራት የምትፈልጉ ሰዎች ምናምን የተመቸናችሁ ሰዎችም ሌላም ነገር አብረን ልንሰራ የምንችል ሰዎች ዴም አድርጉልን። ቲክቶክ ላይ አይጂም ከፍተናል። ዶሳ ሀበሻ ብላችሁ ሰርች አድርጉ። እንወዳችኋለን። ይጫማችሁ።